በዚህ ዓለም ላይ ስንኖር እነዚህ ሶስት አይነት ጓደኛ ከሌለን ተበልተናል። አዎ ተበልተናል። ጓደኛ ማለት የኛን ቅርጽ ለስኬታችንም ለውድቀታችንም ትልቅ ጉልህ መፍትሄ የሚጫወት ስለሆነ እነዚህ ሶስት አይነት ጓደኛ እንዲኖራችሁ ትፈልጋላችሁ? እንግዲያውስ እስከ መጨረሻው ተከታተሉኝ። አንደኛው ከናንተ የሚበልጥ ጓደኛ ሊኖራችሁ ዘንድ ያስፈልጋል። በእውቀት፣ በገቢ ህይወት፣ በሪሌሽንሺፕ፣ በሁሉም ነገር ከናንተ የሚበልጥ ጓደኛ ሊኖር ዘንድ ያስፈልጋል። ምክንያቱም ብዙ ነገሮችን ከሱ መማር ስለሚቻል። ሁለተኛው ደግሞ ከናንተ ጋር እኩል ቅድም ባልናቸው ክራይቴሪያዎች ሁሉም ከናንተ ጋር እኩል የሆነ ጓደኛ ቢኖር ይመረጣል። አብራችሁ ለመስራት አብራችሁ ለማደግ ማለት ነው። ሶስተኛው ደግሞ ከናንተ የሚያንስ እሱን ለማስተማር ስትሉ ራሳችሁን አፕዴት እንድታደርጉ የሚያደርግ ጓደኛ ሊኖራችሁ ዘንድ ያስፈልጋል። እነዚህ ሶስት አይነት ጓደኛ ካላችሁ ኮሜንት ላይ የስ በሉኝ። እንዲሁም ጓደኛ እንዲሆን ለምትፈልጉት ሰው ደግሞ ይሄን ቪዲዮ ሜንሽን አድርጉለት። ወዳችኋለሁ።